እና ዳኒ ለምን ዳኒ ስራ ይባል የለም ከጂም ስመጣ እኮ ነው ልጠይቃችሁ ነበር። ኧረ እንኳንም ጥሩ አደረግክ እንኳንም መጣክ። እና ታዲያ ቡና ላፍላለህ? እንኳን ቡና ይኛል። አራም ችግር አለው። ሻይም ቢሆን ጠጥተህ ትሄዳለህ። ያው አላስቸግርሽ። በዛ ላይ ደግሞ ከጂም የመጣኸው ቁርስን በልተህ ትሄዳለህ። ችግር የለውም። አስቸግርሽ። ሳራ ስሜ ሳራ ነው። እሺ አዎ አውቃለሁ። ያው ከማስቸግርሽ ችግር የለውም። ያምር መተማ ባዶ ቤት አትሄድም። እግዚአብሔር እኔ የምልህ እናት እንዴት ናቸው? ሰርጋችንን ካስዋቡልን ሰዎች ዋነኞቹ ናቸውና ዳኒም ደግሞ ነግሮኛል እንዴት ጠብር ግፍ ሲሉልን እንደነበር። አዎ ይገርምሻል። በጣም ድግስ ትወዳለች። ታዲያ አንተ ይሄንን ፍቅራቸውን አይተህ አላገባህም? ቀስ በልብኝ። ቀስ ይቅርታ። የሁሉ ነገር እኮ በእኔ ምክንያት ነው። ኧረ አጋጣሚ ነው። ችግር የለውም፣ ያጋጥማል። ችግር የለውም። ውሃ እኮ ቀዝቅዞልኛል። ደህና ነኝ። ቡና ላፍላላ። ቡና ጠጣ። አውጋይ አራስቺ ለካ ቡና ጠጣ። ምና ሻይ ላፍላላ። እሺ ግን እንደባለፈው ደፍተሽ ከቤት ይወጣ ምናምን ነገር አይሰራም። ባለፈው እኮ አስደንግጠኸኝ ነው እንዴ? ዞር ስል ከኋላ ይቆማል። የሆነ መንፈስ ነገር ነው። እና መቆሚ ብቻ ነው ያስደነገጠሽ? ከዛ ውጪ ላምን ሊሆን ይችላል። አይደለም ያው እውነቱን ብትነግሪኝ ደስ ይለኛል። ያምን እውነት የምሬን ነው። አንተ ስማ፣ ምን ሆነ ነው ታልፈኝ? ምን ሆንክ? ባለፈው ትንሽ ዘራ ሆነ ስሜት ተሰምቶኝ። ምንድን ነው? በጣም እኮ እንትን እያልክ ነው። አይ ኖርማል ትንሽ ተከሸኝ። ጤንነትን እኮ መጠበቅ አለብህ። ቢያንስ በሳምንት አንዴ ማሳጅ መደረግ አለብህ። ስፖርተኛ አይደለ እንዴ? አዎ ቢሆንም ስፖርተኛ አይደለም። ስንቀሳቀስኩ ይፍታታል። አዎ በፍጹም የማሳጅ ጥቅም አልገባም ማለት ነው። እንዴት እኮ ሰውነትን ሪላክስ እንደሚያደርገው እንደዚህማ ኬርለስ አትሁን ጤንነት ላይ። ባይገርም የሆነ ኮርሶች ምናምን ወስጄ ነበረ። ስለዚህ ባልሽን ማሳጅ ማድረግ ነው የተለማመድሽ ወይ? ማሳጅ ማድረግ አሳቢሽ ስሜት ብቻ ነው። ለምግብ ማሳጅ አላደርግም። የምራውን ነው ማለት ካልደበረ ያው ነገር የለም ማሳጅ ማድረግ ይችላል። ኧረ አይደብረኝም፣ ደስ ይለኛል። ኧረ ወቅ ስለዚህ እዚህ ላድርግ ወይስ መኝታ ቤት ማሳጅ ላድርግ? ደስ ያለሽበት። ኧረ መኝታ ቤት ይሻላል እና በቃ
አልቻልኩሽም እኮ ልክ አለዚህ ምን ነው እያደረግን ያለው ነገር ልክ አይደለም። እንዴት ማለት ነው? ልክ አይደለም። የመጀመሪያችን እኮ አደረግሽው። አንተ ግን ሌላው ቢቀር እንኳን የአክስት ልጅ ነው። ትንሽ እንኳን እሱ ያሳዝናል። የአክስቴ ልጅ መሆኑ ዛሬ ነው ትዝ ያለሽ? ዛሬ ቢሆንም ባይሆንም በቃ እኔ ነገር እንዲቆም እፈልጋለሁ። ምን ማለት ነው? በእናትህ አትንካኝ። ሲጀምር በቃ ሁለታችንም በቃ መቆም ነው ያለበት እንዴ። እኔ እኮ እሺ እኔ ልሁን ችግር የለውም፣ ግን ቢያንስ እንኳን ለዳኒ ትንሽ አታስብለትም? አያሳዝንም? ዳኒ ምንድን ነው ዳኒ? አንቺ እዚህ ጋር ስለፈለግሽ የሚቆም ነገር የለም እንዴ። ምን ማለት ነው? በቃ እኔ በዚህ ምክንያት ደግሞ ትዳሬ እንዲበጠበጥ አልፈልግም። በቃ ምንም እንዳልተፈጠረ እርሳውና ተወኝ ካልሽ አይቀር እኔ ወደ ሌላ ነገር ባገፊኝ ጥሩ ነው። እንዴ ስትል እያስፈራራኝ ምናምን ባልሆነ ይመስለኛል። በጣም ቀለኛ ነው እባክህ። በቃ ሳላስበው ነው እኔ እንደዛ አይነት ነገር ውስጥ ራሴን ያገኘሁት። አሁን ደግሞ ከእንደዛ አይነት ነገር ውስጥ መውጣት እፈልጋለሁ። አለቀ። ለአንተም ደግሞ የሚሻልህ ይሄ ነው። በቃ አንተ የራስህ ቤት የለም እንዴ? የለኝም። ይሄ ነገር በቃ ስህተት ነው። ለምን አትረዳኝም? በቃ ይቅርብን እኮ ነው እያልኩ ያለሁት። ሌላ እኮ ምንም አላልኩም። በቃ እንተው የሚባል ነገር የለም። እኔ ማቆም ስፈልግ ነው ይሄ ነገር የሚቆመው። ምን ልትሰራ መጣ? ምን ልሰራ እንደመጣሁ ታውቂያለሽ? ምን ታደርግ ነው የመጣከው? ምን ላደርግ እንደመጣሁ ታውቂያለሽ? ወደ መኝታ ቤት ሄደን አናወራ? አንተ ያማል ለየለ እንዴ? እስኪ አርፈህ ተቀመጥ እንዴ። ምንድን ነው ችግር? ያው ዛሬን ከኔ ጋር ሆኚና ከአሁን በኋላ ህይወታችሁ ላይ መልሼ አልገባም። የምርህን ነው? ያው ይሄን ልልሽ ይችላል። የምርህን ነው አይደል? ከዚህ በኋላ አጠገቤ ድርሽ አትልም። ምን አግኝቼ አይደለም አጠገቤ እዚህ ቤት እንዳትመጣ ግን። ችግር የለም። በሽ በጣም ይቅርታ፣ የቢሮ ቁልፍ ረስቼ ስለወጣሁ ነው። አሁን ቤት ተመልሻለሁ። ሳሪ